ከድንግል ማርያም ኃጢአት ከማግኘት ይልቅ ይላል ከዲያብሎስ ጽድቅ ማግኘት ይቀላል። ለምሳ ግን ሰዎች ደግሞ የታጨቀች ድንግል ማርያምን የሚጠሏት ድንግል ማርያምን መጥላት ከሰው ሐሳብ በላይ የሰይጣን ሐሳብ አለበት። ልባቸው የአርዮስ ልብሳቸው የአትናቴዎስ የሆኑ የዓለም ሕዝብ ኃጢአት ቢደመር ከእግዚአብሔር ምሕረት ጫፍ አይደርስም። ምን ይላሉ ሊቃውንት? እዚህ ዓለም ላይ ያሉት 75% ውሃዎች ቀለም ቢሆኑ፣ ሙሉ ዛፎች ብዕር እንጨት ቢሆኑ፣ ሰማይና ምድር አንድ ላይ ተዘርግቶ ብንጽፍ የድንግል ማርያም ክብር አንገልጸውም የሚል ቅዱስ ዮሐንስ አፈወርቅ ምን ይላል? ድንግል ማርያም ሆይ ትሕትናሽ ፍቅርሽ አንቺ እንዳመሰግን ይገፋፋኛል ይላል። ሙሽራ ያላት ስለወደዳት ነው። ያውም በትንቢት ድንግል በድንግልና ጸንሳ በድንግልና ትወልዳለች የሚለው ሌላው ጠፍቶ ይህ ብቻ ቃል ቢኖር ይህ ብቻ ዘላለም ድንግል ማርያም ስትመሰገን እንድትኖር የሚያረቃ ነው። ለምን አምላክ ነው የወለደችው የነገረ መለኮት ሊቅ ክርስቶስን ከሷ በላይ የሚያውቀው የለም። አባ ጊዮርጊስ ዘጋስጫ እንደዚህ አመስግኗት 8000 መጽሐፍ በላይ ጽፈውላት ስለሷ እንዲያ ያመሰግኗት። ምን ይላል አባ ጊዮርጊስ ዘጋስጫ? ድንግል ማርያም ላመሰግንሽ እየፈለኩ ነው ግን ገና አላገኘሁም ይላል። ድንግል ማርያምን ምን ይላሉ ሊቃውንት? እዚህ ዓለም ላይ ያሉት 75% ውሃዎች ቀለም ቢሆኑ፣ ሙሉ ዛፎች ብዕር እንጨት ቢሆኑ፣ ሰማይና ምድር አንድ ላይ ተዘርግቶ ብንጽፍ የድንግል ማርያም ክብር አንገልጸውም የሚል ስለሷ መናገር አንችልም የሚል እና ድንግል ማርያምን መጥላት ከሰው ሐሳብ በላይ የሰይጣን ሐሳብ አለ። ድንግል ማርያም በሐልዮ በገቢር በሁሉም በነቢብም ኃጢአት አታውቅም። ከድንግል ማርያም ኃጢአት ከማግኘት ይልቅ ይላል ከዲያብሎስ ጽድቅ ማግኘት ይቀላል። እንደዛን የመሰለ ያን የመሰለ የክፋት አባት ከሱ ጽድቅ ማግኘት ይቀላል። በቃ ከድንግል ማርያም ኃጢአት ከማግኘት